ለሴቶች በጥብቅ የተከለከለ ሸሪዓዊ ንግግር ክልክል የሆነ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር በማድረግ አጠናክሩኝ። ዛሬ ላይ የመጣሁት እንግዲህ ለሴቶች በጣም አስፈላጊ ለሴቶች ክልክል የሆኑ ሸሪዓዊ ንግግሮች 30 ነጥቦችን ይዤ መጥቻለሁኝ። እንግዲህ ቪዲዮውን ላይክ ሸር አድርጉ ማለት ነው። አንደኛ ሸሪዓዊ ክልክል የሆኑ ለሴቶች አንደኛ ነገር ፀጉሩን መቀጠል ማስቀጠል። ነሃይ አልመራ አን ወሰለት ሸዓርሃ አንደኛው ነገር ፀጉር መቀጠል ማስቀጠል። ሁለተኛው እንትን ደግሞ ጥርስ መሞርመድ እና ንቅሳት። ነሃይ አልመርአ አን ወሸም ወነፈጀት ወለም ነመስ ያኔ እንቅሳትና ጥርሷን መምረድ። ሁለተኛ ሽቶ ተቀብታ ከቤት መውጣት። ይሄ ነገር ደግሞ ሁለተኛ ነው ማለት ነው። አልመርአ አን አኽረጀት መንጣይሃ ያኔ ተቀባይ ሽቶ ከተቀባች። ሶስተኛ አራተኛ አጅነቢይ ወንድ ፊት ጌጧን እና መልኳን ማሳየት። አልመርአቱ አን አይበሃ አዘይና ወልጅማል አማል አርጃል ያኔ ቁንጅናዋንና በቃ ፊቷን ጌጧን ለወንድ ማሳየት። ይሄ አራተኛ ለሴቶች በጣም የተጠበቀ ነው። አምስተኛ ባላ ወደ ፍራሹ ሲጠራት እምቢ ማለት። ይሄ ደግሞ አልመራ አይምታና አን ፍራሽ ዘውጀሃ ለማን ዲሃ ዘውጀሃ ይሄ ያጋለትላ هذا هو አምስተኛ። ስድስተኛ ባሏ ጋር የምታደርገውን የፍራሽ ምስጢር ለሌላ ሰው ማውራት። ሱብሃንአላህ። አልመራአን ኢዛአይ ባሃ አሸራአ አልሚስተመታአ አዘውጅሃ ዘውጃዋ ጋር የምታደርገውን ነገር ለሌላ አሳልፋ ማድረግ። ይሄም አንዷ የኛ ክልክል የሆኑ በሸሪዓው የማይፈቀድ ነው። ሰባተኛ ከባሏ እየኖረች ያለ ፈቃዱ ሱና ጾም መጾም። ያለሱ ፈቃድ ሱና ጾም መጾም እሱ ሳታስፈቅድ፣ ይሄም ክልክል የሆኑ ነገሮች ናቸው። አልመራ አን መጾም አታጠቃ ወዘውጀሃ ሀደር አይባሃ ያለ ፈቃዱ ከባሏ ገንዘብ መሰደቅ። ያለሱ ፈቃድ ከባሏ ገንዘብ አንስታ መሰደቅ። ይሄም አንድ ነገር ነው ማለት ነው። አልመራ አን አልኢንፋቃ ሚን ቤቲ ዘውጀሃ ከዘውጀሃ ብር አንስታ ያለሱ ፈቃድ መሰደቋ። ዘጠነኛ አላህ የከለከለውን ነገር ባልሆነ ጉዳይ ባሏን ማመጽ። ሱብሃንአላህ። አልመራ አን ማአስያሃ ዘውጀሃ ማመጿ ማለት ነው። አሳማኝ ባልሆነ ምክንያት ከባሏ ፍች መጠየቅ። አልመራአይቱ ጠለበት አጠላቅ ሚን ዘውጀሃ ፊ ገይር ማበሰአ ምንም ምክንያት ከሌለው ነገር ባሏን ፍች መጠየቋ። 11ኛ የባሏን ውለታ መካድ። አልመርአ አን ከፋራህኒ አልአሺር ባሏ ያደረጋላትን ነገር መካዷ። 12ኛ በዓድ ከሆነ ወንድ ጋር ብቻዋን መሆን። ሱብሃንአላህ። አልመራ አን አኽለውሃ ቢአጂነቢይ ከአጂነቢይ ወንድ ጋር መቀመጧ ማለት ነው። ወደ 13ኛ ወደ አጂነቢይ ወንድ መመልከት። አልአምራ አን ነዘረት ኢላ አርጃል 14ኛ አጂነቢይ ወንድ ጋር መጨባበጥ። የኛ አይብ የሆነው ነገር ማለት ነው። ከአጂነቢይ ወንድ ጋር መጨባበጥ።
አልመራ አን መሰፋሃ አልአጅነቢ 15ኛ ወንዶች ጋር መመሳሰል የወንድ ልብስ መልበስ ማለት ነው። አልመራ አንትሽባህ ቢሪጃል 16ኛ የሌላ ሴት ቁንጅና እና ባህሪ ለባሏ ማውራት። ወይኔ ውርደት! እንዴት ለባሏ ታወራለህ ይሄንን ቁንጅና? አልመራ አን አተሲፍ አልመርአ አዘውጅሃ የሌላን ሴት ቁንጅና ለሱ ማውራት ክልክል ነው። የሌላን ሴት ብልት ማየት እና አንድ ልብስ መልበስ። አልመርአ አንተዘር ኢላ አውራሃ አውራን ማየት ማለት ነው። የሌላ ሰው አውራን አው መባሽተረሃ ፊ አቶብ አው አልዋሂድ ከሌላዋን ከአንድ ልብሷ ደግሞ አንድ ብቻ መሆን። መህረም ከሚሆንላት ወንድ ባል ውጭ ብቻዋን ጉዞ መውጣቷ። አልመራ አን ሰፈረት ቢገይሪ መህረም 19ኛ ያለ ምክንያት ከቤት መውጣት። አልመርአ አን አኽረጀት ሚን መንዘለሃ አልፈራህ ሀጂጃ ያኔ ያለ ምክንያት ካለ ምንም ምክንያት ሀጃ በአደጋ 20ኛ በአደጋው ጊዜ ጮሃ ማልቀስ፣ ፊትን መምታት እና ልብስን መቅደድ። አልመርአ የምታደርገው አንወሃ ወጦም ወሸቃቅ አትያብ እንደ አልመስሪፍ ፊቷን መቃጠል ማለት ነው። ልብሷን መቅደድ። 21ኛ ሀሜት ወሬን በማዋሰድ ሰውን ማጣት፣ ጆሮ ጠቢነት እና መበደል። ሱብሃንአላህ። እነሃ አልመርአ አን አፍየሃ ወነምድተሃ ወነሸት ወነዟለም ውሸት ውዙልም። 22ኛ ከ3 ቀን በላይ ሙስሊምን ማኩረፍ። ይሄ እንኳን እኛም የምናደርገው ነው፣ ግን አላህ ይቅር ይበለን ይላል። አልመርአ አን አሃጂራትኒ ቢን አልመስሊም ፈውቀ 3 አየዋም 23ኛ ሬሳ መከተል። አልመርአ አን አትባዓ አልጂናዛ 24ኛ መቃብር ጉብኝት ማብዛትና ዝምድናን መቆረጥ። አልመርአ አን ከተራሃ ዘያራ አልቀብር ወቀጥዓት አራህማን 25ኛ መተኞች እና ኮከብ ቆጣሪዎችን ጋር መሄድ መተቶችና ኮከብ ቆጣሪዎች ጋር መሄድ። አልመርአ አን ኢትና አልካን 26ኛ ልጆችን መራገም። አን አደአ አለ አውላድ 27ኛ አገልጋዮችን ማሰቃየት። አን ተአዘብ አልጀዳም 28ኛ ጎረቤት ማስቸገር። አን አዛ አልጂራን አዛ ማድረግ ጅራን ማለት ነው። 29ኛ በሞቶ ሰው ላይ ከ3 ቀን በላይ መነጣጣት የተከለከለ ነው ከባሏ ስቀር። ለባሏ ግን 4 ወር ከ10 ቀን ታዝናለች፣ ትነጣጣለች። ሱብሃንአላህ። እነሃ አልመርአ አን አልሃዲድ አን መይት ፈውቀ 3 አያም ኢላ አላ ዘውጅሃ 4 አሽሃር ወ10 አየዋም 30ኛ ፀጉሯን እንደ ግመል ሻኛ ማድረግ። ይሄ የተከለከለ ነው ማለት ነው። እንግዲህ ይሄ ሁሉ ነገሮች ለሴት ልጆች በሸሪዓዊ መንገድ የተከለከለ ነገር ማለት ነው። ሱብሃንአላህ። አላህ ይጠብቀን እንጂ እኛ ይሄንን ሁሉ የምናደርግ የምንተከብር ነን። ሸሪዓዊ ክልክል የሆኑ ለሴቶች ነው። አላህ ሱብሃነሁ ወተዓላ እንግዲህ የምንተገብር
የባሎቻችንን ሀቅ የምንወጣ የሰውን የጎረቤትን የእናት አባትን የምንወጣ ሀቅ አላህ ያድርገን። ቪዲዮ ላይክ ሸር አድርጎ ወዳችኋለሁ።